እንደምናላችሁ ለዛሬ ወደ እናንተ የማደርሰውን ያዘግበታችሁ ፕሮግራሜ ከዚህ ደቂቃ ጀምሮ ወደ እናንተ መድረሱን ይጀምራል። ከዛ በፊት ግን ሁሌም እንደምላችሁ ለዚህ ቻናል ቤተሰብ ያልሆናችሁ ካላችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑና በማቀርባቸው ስራዎች ላይ ደግሞ እናንተ ምንም አስከፍሎ ነገር የለም። ካልዳነኙት ያው ስራዬ ከተመቻችሁ ላይክ እንድታደርጉና እንዲሁም ደግሞ ለወዳጅ ዘመድ ጓደኞቻችሁ ደግሞ ሼር እያደረጋችሁ በሀሳብ አስተያየት መስፈሪያው ላይ ደግሞ ሀሳብ አስተያየታችሁን እየሰጣችሁ እንድታበረቱኝ ነው። ከዚህ ደቂቃ በኋላ ወደ እናንተ ፕሮግራም በመምራት ያቀረብኩ አብሬያችሁ ቆይታ የማደርገው የዚህ ዝግጅት አቅራቢ የኮሜዲ ስሜ ሳቢያ በላይ ስግ በመደበኛ ስሜ ደግሞ ማብላ ፋይሉ ነኝ። እስከ ፕሮግራሙ ፍጻሜ አብራችሁ ቆዩ። መልካም ቆይታ ይሁንላችሁ። ሴትዮዋ ናቸው እንዳደርጉ ከመብራቱ ሄድ ነበር የምንለው የዚህ ወር ክፍያ እንዲከፍሉ በሞባይል ቴክስት አድርገን ነበረ። ስላልከፈሉ ልንቆርጥ ነበር የመጣነው። ምን አልከኝ ልጅ? በሞባይል የዚህ ወር ክፍያ የመብራት እንዲከፍሉ ቴክስት አድርገንሎት ነበር። ሊከፍሉ ስላልቻሉ ልንቆርጥ ነው የመጣው። እንዴ ነው የቆጠረው ልጅ? ያኔ አይደለም 3000 ብቻ ነው። እሱንም ግን ሊከፍሉ ስላልቻሉ ያው ልንቆርጠው ነው የመጣነው። አይ ልጅ እንዲያው በዚህ ኑሮ ውድነት ለማሳቅ በሞከሩ ትንሽ አይከብድም ልጅ? 3000 ብር ስማ፣ የዚህ ከተማው ቦግ እያለ የሚውለው መብራት ማማ መጠቆች ናት የምትከፍለው ያለው ማን ነው? ትሰማኛል? ይኸውልህ እኔ ፖለቲካ ውስጥ የለሁበትም። ከፖለቲካው አታነካካኝ። ትሰማለህ? ለቦታው ነው የመጣሁት ነው ያልከኝ። ታዲያ መቀስ ይሻላል? ይቅርታ ምላጭ ይሻላል? ከፈለክ መቀስም አለ። የትኛው ይሆንልህ? ደፋር ለምን አንድ አይደለም ሶስቴ ለምን አትቆርጠው? ያስብላል። ለማንኛውም እስካሁን አብሬያችሁ ቆዩት። እኔ ማላፋሪው ነኝ። ከፕሮግራሜ ፍጻሜ አብራችሁ ስለቆያችሁ ከልብ አመሰግናለሁ። በሌላ ከእናንተ ወደ እናንተ የማድረሱ ያዘግበታችሁ ፕሮግራሜ እስክንገናኝ እስከዛው ድረስ ባላችሁበት ሰላማችሁ ይብዛ። አገራችን ሀገረ ሰላም ያደርግልን። ኢትዮጵያ ለዘላለም ትኖር። ሻሎም